بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما، وأرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه، وجعلنا ممن يستمعون القول فيتبعون أحسنه، وأدخلنا برحمتك في عبادك الصالحين. أما بعد، يتكبراتشو وندموش اهتوشي من لا ألم تقنيو. السلام عليكم ورحمة الله وبركاته. بيالاتشو هلوم بوتا سلام لتهونو دنا لتهونو لله سبحانه وتعالى يلمنكو. زاري رجم جزي هنا مالتنو سنجنان إن شاء الله تعالى. تنانت تناقرين نبر بمن قداي እንደምናገረው በአخلاق ወይ ደግሞ በጽሁፍ እንዳለ ማለት ነው። እንደምታዩት ጸባይ ነው የሚባል በአማርኛ መሰለኝ። ስለዚህ በዛ ጉዳይ እናገራለን። ምክንያቱ የጸባይ የሙስሊም ጸባይ እንዴት እንደመሆን እንዳለበት ሁላችን እንደምናውቀው አስፈላጊ ስለሆነ አላህ Subhanahu Wa Ta'ala ደግሞ ለኛ በዛም ብዙ ኃላፊነት እንደሰጠን በተለያየ ቦታ እንደሚያስፈልገን ደግሞ እናያለን ኢንሻአላህ ተዓላ። ስፔሻሊ ደግሞ በዚህ ሰዓት በዚህ ዘመናችን ፊትና የበዛበት ጊዜ ችግር የበዛበት ጊዜ ስለሆነ ንስአል አላህ Subhanahu Wa Ta'ala በረህመቱ ሁሉም ነገር አላህ Subhanahu Wa Ta'ala ወደ ሰላምና ወደ ጥሩ መንገድ አላህ ሊያድርሰው ሁሉም ነገር ምኞቴ የተናገርኩ አዘንም በዛ በጦርነት ጉዳይ ተናግሬያለሁ። በፊት በርግጥ በትግርኛ ነው የተናገርኩት፣ ግን በጣም እንደ ሁሉም ሰው በጣም እንዳዘንኩ መግለጽ ፈልጋለሁ። ምክንያቱ እንኳን እስልምና ማንም ሰው ሂማኒቲ ያለው ሰው ጦርነት ሲነሳ በጣም ሀዘን ነው የሚሰማው። ምክንያቱ በጦርነት ማንም የሚያሸንፍ የለም። ደግሞ የሚያሳዝነው ምንድነው ነፃ ወይ ደግሞ አልአብሪያ ምንም ያላደረጉ ሰዎች፣ ልጆችም ሴቶችም ያረጁ ሰዎች ብዙ ሰው ሲፈናቀል እኛ አይተናል። በዚህ ዓለማችን በየቀኑ በጦርነት ምክንያት ወደ ስደት እየወጡ ብዙ ነገር ይታያል። እንደምትከታተሉት እኛም እናያለን። በሃይማኖቱ ደግሞ እንደማይወደው ነው እኔም ማውቀው። ጦርነት ጥሩ እንዳልሆነ እኛ ደግሞ በጦርነት ጊዜ ደግሞ ሁላችን ኃላፊነት እንዳለብን ስፔሻሊ ደግሞ አሁን በሶሻል ሚዲያ በርግጥ ለዚህ ለጦርነት የተሳተፉ ሰዎች በሶሻል ሚዲያ ራሱ ስንሰማቸው ብዙ ነበረ። እንዲያውም አሁን እንደምናየው ደግሞ ብዙ ደስተኛ ይሆናል፣ አንዱ እንትን ይላል። والله በጣም ነው የሚያሳዝነው፣ በጣም ነው የሚያስፈራው። ምክንያቱ ነገ ጧት ሁላችን እንጠይቅበታለን። ምክንያቱ የነፃ ምስኪን የሆነ ሰው በሪእ የሆነ ልጅ ሴት ያረጀ ደም እንደሚፈስ ሁላችን እናውቃለን። ደግሞ በደም ደግሞ እስልምና በጣም ትልቅ ነገር በከባኢር እንዳደረገው ስለሆነ አትሊስት እኛ በማናውቀው በማያገባን መግባት ያለብን ወይ ኸይርን እናገር ወይ ዝም ማለት አለብን። ለአኑ ረሱል ሰለላሁ ዐለይሂ ወሰለም ብለዋል من كان يؤمن بالله واليوم الآخر فليقل خيرا أو ليصمت። ወይ ዝም ማለት አለበት ወይ ደግሞ ጥሩ ይናገር። አትሊስት ለሰላም ለመምጣት የሚችል ከሆነ ጥሩ፣ ካልሆነ ደግሞ በምንም ያላደረገ ሰው ሲሞት እንኳን የሚባል ስትሰማ በዚህ ዘመናችን ወይ ደግሞ በዚህ ሰዓት አሁን ያለ በጣም 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 የአረመኔነት የሰብአውነት የሌለው አስተሳሰብ የምን እንደሆነ የዘርነት የምናምን የሚታይ ስላለ እስልምና ደግሞ ይሄን በጣም እንደሚጠላው ነው የተነገረ። ምክንያቱ ጦርነት ቢነሳ ራሱ ግዴታ ከሆነ እንዲያው ምን መደረግ እንዳለበት መጀመሪያ ገና ጦርነት ሳይመጣ ራሱ ወደ እርቅ፣ ወደ መስማማት፣ ወደ መነጋገር መምጣት እንዳለበት ነው የሚነግረን። ከሆነ ደግሞ ማንም ሰው በእጁ የለም፣ ኃይሉ በእጁ ስላልሆነ እኛ ግን በመንችለው ለኸይር ለመናገር መነሳት አለብን እንጂ በሶሻል ሚዲያ አሁን ብዙ ነገር የሚፈጠር ያለ አንዳንድ ጊዜ ይህን ሶሻል ሚዲያ እንዲሁም አላህ Subhanahu Wa Ta'ala በቆድራው የሁሉ ሰው ቢዘጋ ነው የምትለው። ምክንያቱ ለክፉ ነገር ስታይ ባይኖር ነው የምትለው። ምክንያቱ ጥቅም የለውም ለበጎ ነገር ለጥሩ ነገር
ሰው የሚጠቀምበት ቢሆን ነው ላኪን ነስአላህ ሰላም አላህ ደግሞ ለሁሉ ሰው ሰብር ይስጠው ማንም እኔ አይነካኝም ምናምን የሚባል የለም አንድ ፎቅ ማለት ነው አንድ ቤት ፎቅ ቦታ አያችሁ የእንግሊዝ ሀገር የተቃጠለ ቤቱ ማለት ነው ያ ፎቅ ላይ ያለ ታች ሲቃጠል ማለት ነው ላይ ያለ እኔ እኮ አይደርሰኝም ብሎ እዛ ቤቱ ቁጭ ማለት አይችልም አይደርሰኝም የሚባል የለም መጥፎ ነገር ከመጣ ሙሲባ ከመጣ ሁሉ ሰው ነው የሚገባበት በሩቁም በቅርብም ስለዚህ እኛ ዋናው አሁን በአሁን ሰዓት ማለት ነው ሙስሊሙም ይሁን ክርስቲያኑም ይሁን ዱዓ ማድረግ ነው የሚያስፈልገው ጸሎት ማድረግ ያስፈልጋል አገራችን ሰላም ያርግልን የሌላ አገር ሁሉም ሰላም አላህ ያርግለት ምክንያቱ ሁላችን ቤተሰብ አሉን ሁሉ ሰው ቤተሰብ አለው በብዙ ነገር ነው ተጨንቆ አሁን ጦርነት ተነስቶ ብሎ ብዙ ሰው ማይተኛ ሰው አለ ለምን እናቱ አለ እዛ አባቱ አለ ወንድሙ አለ ምን አለ እሱ ራሱ ሩቅ ሆኖ ባይደርሰው ግን በወገኑና በጎኑ በቤተሰቡ ሲመጣ በጣም ነው የሚያዝነው ስለዚህ ለዛ ስለሆነ እኔ ይሄ ነው የኔ ነሲሃ ወይ ደግሞ የኔ ምክር እምሰጠው ባካችሁ ለጥሩ ነገር ከሆነ ተናገሩ ለመጥፎ ነገር ግን ለጦርነት ሊቀጥልና ሊሆን ብላችሁ የምትገፋፉ ግን አላህን ፍሩ ምክንያቱም በደም ሰው እጃችሁ ያስገባችሁ ስለሆነ ጥሩ አይደለም በተቻለ መጠን ዱዓ ማድረግ ነው የሚበልጠው ባረከላሁ ፊኩም ጀዛኩሙላህ ኸይር ስለዚህ ወደ አኽላቁ ነው የምንመለሰው ትናንት ብዬ ነበር አኽላቅ በትግርኛ አድርገን ነበር ያው ይሄ የምናገረው ያለው ደግሞ በአኽላቅ የሚገባ ማለት ነው ምን አይነት አኽላቅ ማሳየት አለብን በመጥፎ ነገር ሲመጣ ምን አኽላቅ ማድረግ አለብን ወይ ደግሞ የቱ አኽላቅ ነው መጠቀም ያለብን ይሄን ሁሉ እስልምና ቁርአን አስቀምጠዋል ማለት ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም በቢዕሳ ወይ ደግሞ መልእክት ይዞ የመጣ ይሄ የጸባይ ማለት ነው የጥሩ ባህሪያዎች ነው የሚባል መሰለኝ ጸባይ ባህሪያ ሌላ ነው ሊኖረው ይችላል ማስተዋወሰው ግን በአማርኛ ደግሞ ቆይቼ ካልተናገርኩ እንደዚህ ጥፍት እንደሚለኝ ነው የሚመስለኝ ግን ቀስቀስ ብሎ ይመጣል ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ብለዋል انما بعثت لاتمم مكارم الاخلاق እኔ የኔ መልእክት የሪሳለት ሙሐመድ ሰለላሁ ዐለይሂ ወሰለም መልእክቷ የረሱል ሰለላሁ ዐለይሂ ወሰለም የተለየ ሆኖ ሳይሆን የሁሉ አንቢያቶች አንድ መልእክት ነበረ ግን ተለያየ ህግ ነበር ተለያየ ሸሪዓ አሁን ሙሳ አለይሂ ሰላም የራሱ ህግ ነበረው በኢሳ ሌላ መጣ ተለያየ መጽሐፎች እንደመጡ እንደ አርካን الإيمان እንደምናምናቸው እንደምታውቁ ህጉ መሰረቱ ግን አቂዳው ግን አንድ ነው አንድ አይለያይም አቂዳው ምንድነው የሚለው አላህ ብቻ ማምለክ እንዳለብን ሌላ እንዳናመልክ ምነው የሚነግረን ማለት ነው ስለዚህ ማንንም ነቢ ለኔ ተገዙኝ ለኔ ስሙኝ ወይ ለአላህ ተታችሁ ብሎ በፍጹም የለም ምክንያቱም ቁርአን ነግሮናል እንዲሁም በሌላ ሰዎች እንደሱ ቢሉ ራሱ እንዳታምኑ አላህ ብሎናል እንደሱ አይነት ኢማን እንዳታምኑ ምክንያቱም እነዚህ አንቢያቶች ፍጹሞች የሆኑ እነሱ ብቻ ነው ፍጹሞች ማንንም ፍጹም የለም አላህ Subhanahu Wa Ta'ala ትልቅ ደረጃ ያሰጣቸው ሁሉም ኃላፊነት ተሰክሞ ማለት ነው ለዚህ ለሐቁ ምድሩ ላይ ሰላም ሊሆን ምድሩ ላይ ለአላህ ሁሉም ለአላህ ቢገዛኮ እንደዚህ አይመጣም ነበር ግን ግማሹ ለአላህ ይገዛል ግማሹ ለሰይጣን ግማሹ ለገንዘብ ግማሹ ሌላ ለምን ሌላ ለሴት ሌላ ለጠቅም ተለያየ ዒባዳ ነው ምክንያቱ አላህ Subhanahu Wa Ta'ala يعني من اتبع إلهه هواه ብለዋል እንዲሁም ስሜቱ የሚገዛው የስሜቱ የሚገዛ ቢሆን ራሱ ፈጣሪ ነው የሚያደርገው ስለዚህ አሁን የሚያስፈልገን በዚህ ሰዓት ብዙ ስሜት ሊመጣ ይችላል ግን ስሜታችን ስለተነካ እኛ ሐቅ መፍረድ ነው ያለብን እንጂ መጥፎ ነገር መፍረድ የለብንም ስለዚህ ስሜት ህግ ሰጪ አይደለም አላህ ነው ህግ የሚሰጥ ስሜታችን ወደ አላህ የሚፈልገው ነው መውሰድ ያለብን እንጂ የራሳችን ስሜት ከሆነማ ሁላችን የራሳችን ስሜት እየተጠቀምን እንዴ ዓለሙ ምን ትሆናለች እንዲሁም ይሄ በዚህ ሰዓት ራሱ እየታየ ነው በሶሻል ሚዲያ ራሱ እዩት ምክንያቱም የየራሱ መንገድ ስለያዘ እኮ ነው ሶሻል ሚዲያ ለሱም የሚገድብ ህግ የለም
እና የየራሱ ባንዲራ የየራሱ ሃይማኖት የየራሱ ሁሉ የየራሱ ጥቅም የየራሱ እንትን ስለሆነ ይሄ አብዛኛው የምናየው እንዲያውም የሰይጣን መንፈስ ይዞ ነው የሚናገረው ለአላህ ብሎ የሚናገር በጣም አነስተኛ ነው እሱም ራሱ የሚሰማው የለው በዓለማችን የተጋነነ የሚሰማ ይሄ የመጥፎ ነገር የሚተፋ ነው የሚሳደብ የሚያሳንስ መጥፎ የሚመኝ ይድፋህ ምናምን ያርግህ የሚለው እንደዚህ ሰው በጣም ያዳምጣቸዋል ግን አላህ ንፍራ ባካችሁ ንከባበር ባካችሁ እንደዚህ ሲባል ግን ይሄ ደግሞ ስድብ ነው እንደው የሚጨመርበት ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ለዛ ነው የመጣ ለአኽላቁ ለኡተሚመ መካሪም الأخلاق ሁላችሁ አንቢያቶች ቤዝ አድርጎ ሆዶ እኔ ደግሞ የመጨረሻ ፊኒሽን እንደሚደረግ አንድ ቤት ተሰርቶ መሰረት በጣም ጥሩ መሰረት ተደርጎ እንደገና የቀጠለ ፊኒሽን ሲደረግ ፊኒሽን ራሱ እንደ ዋጋው ነው ማለት ነው ብዙ ዋጋው ያለው ሰው ብዙ ገንዘብ ያለው ሰው ፊኒሽን ሲያደርጉ በጣም የሚያምር አድርጎ ቤቱ ይሰራዋል ብዙ ገንዘብ የሌለው ደግሞ እንደሚችለው ያደርጋል ማለት ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ለነዚህ ሁሉ አንቢያቶች የመጡ የነሱ ስራ ተደምድሞ በጣም አላህ ተቀብሎት ደግሞ ረሱል ሰለላሁ ዐለይሂ ወሰለም ደግሞ አሳምሮ ለሁሉም ነገር ትቶት ሄደ ማለት ነው ሰለላሁ ዐለይሂ ወሰለም እንዳያችሁ በዚህ ሳምንቶች በዚህ ወሮች ወይ ወር አድርገዋል ይሆናል ኢላ ረሱሉላህ በሁሉም ሀገር በኢትዮጵያም እንደዚህ ቲሸርት ተደርጎ ብዙ ታየ ማለት ነው እኔ መቼም እንደ አስተማሪ ግዴታ ሁሌ ጥያቄ ማስቀምጠው ምንድነው ፕሮፋይል ተደረገ ኢላ ረሱሉላህ ብለን ጮህን ብዙ ነገር አደረግን ከዛስ በኋላስ ምን አለ ከዛስ በኋላ ምንድነው አሁን የሚመጣ ቦግ አደረጉን ተቃጠልን ተነሳን አሁንስ ከዛስ ትንሽ ዝግ ካለስ ምናልባት የሚያስደስተን ራሱ ሊያርጉልን ይችላሉ እነሱም እኮ ለኛ ልንነሳ ነው የሚያረጉትና ተነስተን ከቁጭ ካልንስ በኋላ ምንድነው የሚመጣ እንደ ድሮ እንደነበርን ነው የምንመለሰው እንጂ እንደ እንትኑ ጭርሃው ምንድነው የሚባል ፕሮፋይል ተደርጎ ወይ ደግሞ እንደዚህ በፎቶ በመናምን እንጂ ከዛ ያልፍም ይሄን ሁሉ ወጣት እንደዚሁ ኢላ ረሱሉላህ ያለ ሙሉ ቀን ግን ጫት ሲቅም ሲውል ስራቱቶ ምን አድርጎ መስጊድ ሳይሄድ ምን ያረግለታል ረሱል ሰለላሁ ዐለይሂ ወሰለም ኢላ ረሱሉላህ ያለ መጠጥ ቤት የሚያድር የሚውል ከሆነ ምን ያረግለታል ረሱል ሰለላሁ ዐለይሂ ወሰለም ለሁላችን ኢላ ረሱሉላህ ያለ በመሃል ሰው ሆኖ ያቦካ ያንገበገበ ያራገበ ሰው የሚያጣላ ከሆነ ምን ያረግለታል ረሱል ሰለላሁ ዐለይሂ ወሰለም ما اتاكم الرسول فخذوه وما نهاكم عنه فانتهوا ተብለናል ረሱል ሰለላሁ ዐለይሂ ወሰለም ያላችሁ አድርጉ አታድርጉ ያላችሁ ደግሞ ተውት ነው የተባለ በመውሊድ በድቤ መዝለል ለረሱላህ ሰለላሁ ዐለይሂ ወሰለም ምንም የሚያረግለት የለም እንዲሁም ቢድዓ ነው ዑለማ እንዳሉት ማለት ነው ግን ውደታችንን ማሳየት የምንችለው በተግባራችን ብቻ ነው እኛስ ምንድነው የምናረገው ያለን ምንድነው የምንለው ያለን አንዱ ፈተና ሲመጣስ ምንድነው የምናገረው ሁሌም ፈተና ነው ምክንያቱም አዱንያ ፈተና ናት አላህ Subhanahu Wa Ta'ala እንደሱ ብለናል لنبلونكم بشيء من الخوف والجوع ونقص من الأموال والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون يقولوا الله نقرنا ጦርነት ይመጣል ችግር ይመጣል ረሃብ ይመጣል አንበጣ ይመጣል ወታደር ይመጣል ባዕድም ከባዕድ ራስ በራስ ንፋጃለን ይሄን ሁሉ ፈተና ነው አላህ ብሎናል ለወለነብልወነኩም ይሄ ኢብቲላእ ነው ሁሌ እኛ ስንርቅ አላህ Subhanahu Wa Ta'ala ደግሞ ፈተና ያመጣል በዚህ ፈተና ደግሞ እንፈተንና ማን ነው ቀጥ የሚለው ማን ነው ትክክል የሚናገር ማን ነው አላህ የሚለው የሚያደርግ የሚወደው የሚሰራ ከዛ በኋላ የውመል ቂያማ ደግሞ አልፎ ይጠብቀናል ስራው ሁሉ አልፎ ሴቭ ሆኖ ይጠብቀናል ለዚህ ኮምፒውተር ሴቭ እንደሚያደርገው እዛም ሴቭ ሆኖ ይጠብቀናል ስለዚህ ማድረግ ያለብን ምንድነው ረሱል ሰለላሁ ዐለይሂ ወሰለም ምን አይነት መልእክት ነው ይዞ የመጣ
ለበሸሪያ ለሁሉ ለሙስሊም ብቻ አይደለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ተብለዋል እኛ ግን ሙስሊሞች ይያልን ይህን ሙስሊምና ለሁሉ ሰው እንዳልሆነ ነው ምናሳምነው ሰው ረሕመተን ሊልዓለሚን ለሁሉ ረሕማ ነው የመጣ ስለዚህ በዚህ ሰዓት ደግሞ መካረም الأخلاق لأن الدين بغير خلق كمحكمة بغير قاضي ياله صباي ياله ጥሩ ባህሪያ ማለት ነው ኢማናችን አንድ ሙስሊም አንድ ሙእሚን ሆኖ መጥፎ የሆነ ጸባዩ መጥፎ የሆነ ካራክተሩ ምንድነው የሚሆነው እንደ አንድ ፍርድ ቤት ያለ ፈራጅ ማለት ነው ፍርድ ቤት ሲባል እኮ ፈራጅ መኖር አለበት ስለዚህ እንደሱ ነው ኢማንኛ ሲል ደግሞ ሙእሚን ነኝ ሲል መስጊድ ሄዶ እየሰገደ ስታዩ በጣም ይገርማል አንድ ልጅ ሲነግረኝ ምን አለኝ መሰላችሁ እዛ አሁን ኢትዮጵያ ሄጄ ያለሁት ማለት ነው ባረከላሁ ፊ ጀዛውላህ ኸይር ምን አለ እኔ እኮ የሚገርመኝ አለ እናቴ የአላህ ልጅ ማለት ነው እኔ እዛ መስጊድ ሆኖ ተንሰቅስቆ ሲያለቅሱ ስታያቸው ማሻአላህ ይሄን ሁሉ ኢማን ያላቸው ስትይ አለ ወጣ ብሎ ገና ከመስጊድ ወጣ ብሎ ስታያቸው ግን በቃ የዓለም መጥፎ ሰዎች ሆነው ይገኛሉ እና እንዴት ብሎ ይሆናል አለ እንዴት ብሎ እንዲሁም የሚሰግደውና የሚቀራውና የሚያምነው በህይወቱ ካልታየ ትርጉም የለውም እኔ ሙስሊም ብቻ ነው يعني لا تقولوا آمنا كنوا يلا ولكن قولوا أسلمنا ولما يدخل الإيمان في قلوبكم نانتكو مسلموش ናችሁ እንጂ ኢማኖኞች አይደላችሁ ገና ኢማኑ ወደ ውስጣችሁ ሲገባ ገብቶ ደግሞ ስራ ሲጀምር ኢማን ገብቶ الإيمان ብለው ረሱል ሰለላሁ ዐለይሂ ወሰለም ما وقر في القلب وصدقه العمل በልባችን ላይ ቀጥ ብሎ እዛ ሲቀመጥ ማለት ነው ማንንም መጥቶ ሳያንቀሳቀሰው ሲቀር ማለት ነው በተግባራችን ደግሞ ሲታይ አረ ማሻአላህ ይሄንኩ ሙስሊም ነው እኔ ሁሌ ማስታውሰው አላህ ይርሐሙ ወንድሜ እዚህ ሀገር ተገድሎ የሞተ ማለት ነው ከማን ጋር ይሰራ ነበር መሰላችሁ ከነዚህ ሲኽ የሚባሉ የኢንዲያን ሃይማኖት ሲኽ የሚባል አይደለም ጸጉራቸው በጣም ረጅም ሰብስቦ እንደ ኢማማ የሚያርጉበት ከነሱ ጋር ታክሲ ይሰራ ነበር እና ሱብሃንአላህ ተገድሎ በጣም እኔም ሁሌ ነው መመሰከርለት በጣም ሰወዳጅ ሴት አክባሪ ዳዕዋ የሚያርግ የሚናገር ሰው አልነበረም ግን በተግባሩ ግን ሱብሃንአላህ ራሱ መስጊድ ላይ ገብቶ ሰላት الجنازه ሲሰግዱለት ይሄ አዳዒ ነው ያሉት እኔ ገረመኝ እሱ ወጥቶ እንደዚህ የሚናገር አይደለም ግን አላህ ነው ሰው የሚያናገረው ሰው ያ የሚናገር የነበረ ይሄ ወንድማችን ዳዕዋ የሚያርግ ሲሉ እኔ ህይወቱ ሳይው ራሱ በቃ በጣም ዳዒ ነበር ግን ሳይናገር በተግባር ዳዒ ነበር ሴቶች ሲረዳ የተጣላ ችግር ካለ ለመታረቅ ሲሞክር መጥፎ ነገር ካየ ሳይናገር አይቀርም እና ይሄ ሲኽ ከነሱ ጋር ኖርማል ስራ ከስዊድኖች ከሌላ ታክሲ ይሰራ ነበር ግን ከነሱ ደግሞ ኤክስትራ ይሰራ ነበር ማለት ተጨማሪ ስራ ከነሱ ጋር ይሰራ ነበር አሁን አብዛኛው ጊዜ ሲኾች ማለት ናቸው በኢንዲያን ላይ ከሙስሊሙ ጋር በጣም ኮንፍሊክት ስላላቸው ሁሉም ማለት አይደለም ግን በጣም ነው የሚጣሉ አሁን እንደኛ በዘር በመናምን በጣም መጥፎ ስሜት እንደምናሳይ እንደሱ ናቸው ሙስሊም አይወዱም አንድ ሙስሊም ካዩ በጣም ነው እንትን የሚሆነው ሁሉ አይደለም ሁሉ ሲክ አይደለም ግን አሉ ማለት ነው ኤክስትሪም የሚሄድ አለ እንደኛ ማለት ነው ሙስሊም ሌላ ሃይማኖት እንደሚጠላ ጥላቻ የሚያሳይ እንደሱ አይነት በሁሉም ቦታ አለ ስለዚህ ቀብሩ ላይ ሲቀበር ማለት ነው በልቅሶ ላይ ሲመጣ ምን አለኝ መሰላችሁ እኔ ወላሂ በጣም ነው የገረመኝ ሱብሃንአላህ አልኩ እንዴት ብሎ ነው እንኳን ሙስሊም ሌላ ሰው ደግሞ እንትን ሲመሰክርልህ ነው መጥቶ ለኔ ያለኝ ወንድምሽ አለኝ ትክክለኛ ሙስሊም ነበር አለኝ ሱብሃንአላህ ወላሂ አረሳው ይሄን አነጋገሩ የኮ ሲኽ ማለት ነው ሲኽ እኮ ለሙስሊም ብዙ ጓደኛ ያልሆነ ወላ ውዴታ የሌለው ሰው እኮ ነው ግን በምንድነው ከነሱ ጋር ብዙ አመት ሰርተዋል ታክሲ እና በጥሩ ጸባይ ስላወቁት የነሱ ገንዘብ አንድ ሳያነሳ እና ይሄን ለነሱ ሳይቀሩ
በቀብሩ ላይ ሲቀበር ሁሉም ህዝብ ነበር ክርስቲያን ነበር ጥቁሮች ነበሩ አረቦች ነበሩ والله የለለ ናሽናሊቲ አልነበረም በዛ ሰዓት እኔ ራሴ በጣም ገረመኝ ሴቶች በዛ ሰዓት መጥቶ ወንድምሽ እኮ መጥቶ እንደዚህ ይረዳን ነበር እንደዚህ ያርግ ነበር እንደዚህ ገረመኝ መቼ ነው ወይች እኔ ለኔ ብቻ የሚረዳኝ መሰለኝ ነበር ለኔ አንድም ነገር ካስፈልግሽ ሰዓት ብቻ ቴሌፎን ደውልልኝ ነው የሚለኝ ነበር እና ሰው ራሱ በቤተሰብ ራሱ እኮ በጥሩ ጸባይ እኛ ሁላችን እናስታውሰዋለን መጥፎ ጸባይ ደግሞ ወይ ደግሞ መጥፎ ካራክተር ደግሞ በቤተሰባችን ሲኖር ደግሞ ሰው በጣም ነው በመጥፎ የሚያነሳው አላህ የሚጠላው ስለሆነ እኮ ነው ያ ሰው የሚወደው ደግሞ አላህ ስለሚወደው ነው ስለዚህ ጸባይ ምስክር በመሬት ጋና ለአኺራ እንትን የሚሆነው ነው ነስ አላህ Subhanahu Wa Ta'ala አላህ እሱም በስራ ላይ ተገድሎ ስለሞተ መኪና ወይ ታክሲ ለመስረቅ ብሎ ሰው ስለገደለው አላህ ሸሃዳ ያረግለት ምክንያቱም በዒባዳ ላይ በስራ ላይ ያለ ነው እንትን የሆነ በገና በልጅነቱ ስለዚህ ነስ አላህ Subhanahu Wa Ta'ala ان يغفر له ويرحمه ويجعله ويحسبه من الشهداء اللهم امين እናንተም ዱዓ አርጉለት ለሁሉ አሟት ሙስሊሚን አሟታችን ሁሌ አንርሳ ስለዚህ ይሄ አኽላቅ ማለት ጸባይ ማለት ካራክተር ማለት በጣም አስፈላጊ ነገር የእስልምና እኛ ነው መስታወት የምንሆነው ማለት ነው እኛንን የምናሰድበው ወይ ደግሞ እኛንን የምናከብረው ማለት ነው እኛ ግን ዘለን እንደዚህ ለምን አሉ እንደዚህ ለምን አደረጉን እንደዚህ ለምን ፈጸሙን የምንለው የራሳችን ችግር ሳናይ ማለት ነው የራሳችን ጉድለት ሳናይ ስለዚህ ሁሌ ወደ ራሳችን መመለስ አለብን ምክንያቱ አላህ Subhanahu Wa Ta'ala ان الله لا يغير ما بقوم حتى يغيروا ما بانفسهم ብለናል የናንተ ህይወት ሊቀየር ከፈለጋችሁ ጥሩ ሙስሊሞች ቦታ ሊኖራችሁ ሰው ሊያከብራችሁ ከፈለጋችሁ ብለናል አላህ Subhanahu Wa Ta'ala በራሳችሁ ያለ ጉድለት ቀይሩት መጀመሪያ እንጂ አላህ Subhanahu Wa Ta'ala አይቀይረው ለምን እኛ የሚገባን ሰው ስላልሆን ለማክበርና ለጥሩ ስለማይገባን ስለሆን ስለዚህ በራሳችን ነው ያ ጠረት አድርገን አላህ ለምነን ወደዛ መንገድ ይሄድነው እንጂ እኛ ለሌላ ሰው እንትን ማድረግ አንችልም ለሌላ ሰው ልንገዛና እንትን አንችልም ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ራሱ ما انا الا بشير ونذير ብለዋል እኔ አለ ረሱል ሰለላሁ ዐለይሂ ወሰለም እኔ ለእናንተ ገዛለሁ አለ አስገድዳቸዋል አላለም ምንድነው ያለ ما انا الا بشير ونذير ሁለቱ በሽር ማለት የሚበሽረህ ጥሩ ነገር የሚነግረህ ጥሩ ነው ሰርፕራይዝ የሚያርጋህ አንድ ሰው ትደሰታለህ አይደለም እንደሱ በሽር ይበሽራል ምን ይልሃል ይሄን ነገር አድርገህ ይሄን አላህ የሚወደው ከሰገድ ከቀራህ አላህ ከተገዛ ሽርክ ካላደረክ ጀነት ትገባለህ ይሄ ብሽራ ይበሽራል ማለት ነው ነዚር ደግሞ አንተ እምቢ ካልክ እለህኛ ከሆነ እኔ አልገዛም ለአላህ ካልክ እስልምና አልፈልግም ካልክ ቁርአኑ አልፈልግም ካልክ ደግሞ ታገኛታለህ አላህ ረሱል ሰለላሁ ዐለይሂ ወሰለም ይልሃል ታገኛታለህ እቺ ጀሃነም ደግሞ እየጠበቀችህ ነው ብሎ ያ መልእክት ነው ይዘልን የመጣ ስለዚህ ምንድነው አኽላቅ ካልን ደግሞ በሁሉም ሀገር በሁሉም ህብረተሰብ የፈለገ ህብረተሰብ ይሁን መጥፎ ጸባይ አይወድም ደግ ጸባይ ደግ ካራክተር ደግሞ በጣም ይወዳል ምክንያቱም እኛ በተፈጥራችን ሁላችን ደግ ነገር ነው የምንወደው ጥሩ ጸባይ ያለው ሰው ነው የምንወደው አላህ Subhanahu Wa Ta'ala ፍጥራ ሁላችን አንድ አይነት ነው ተፈጥራችን በርግጥ አንዱ ጸባይ እኛ የማይፈቀደን ሲሆን ሌላ ሰው ደግሞ ይፈቀድላቸው ወይ ደግሞ ጥሩ የሚሉት ሊሆን ይችላል በዛ አንዳንድ ልንላይ ይችላል ግን ሌባ ከተባለ ማንንም ህዝብ ማንንም ሀገር ሌባ የሚወድ የለም መቼም ተሳዳቢ ከሆነ ተሳዳቢ ወዳለው የሚለው በዚህ ዓለም ላይ የሚገኝ አይመስለኝም እኔ ኩራተኛ የሚወደድ ከተባለ በዚህ ዓለም መቼም እኔ ኩራት እንወዳለን የሚለው ህብረተሰብ እኔ ሰምቼ አላውቅም ብዙ ጠባይ እንደዚህ ስስታም ወይ ደግሞ ራስ ወዳጅ እንደዚህ ብዙ መጥፎ ጠባይ ሰው አጋዚ ሰው ወዳጂ ሰላም በሚል ፈገግታ የሚያሳይ ይሄን ግን ሁሉ ሰው ይወደዋል ሱብሃንአላህ በልጆች ጋር ራሱ ስታያችሁ እንደዚህ የታላቆች ህብረተሰብ አይነት ነው የሚመስለው እኛ የሚመስለን ልጆች ያሉ የተለየ በኋላ ታላቅ ሲሆን አይደለም እሷ ነው ያደገች የምትሄደው
ሱብሃንአላህ አንድ ልጅ አለን አሁን በእስራኤል ላይ ማለት ነው ገና ስታየው ነው በፈገግታ እንደሚቀበልህ ብታይ ወላ አዝነህ ከነበርክ ራሱ ከዛ ነው የሚያወጣ ሁሌ በቃ ለሁሉም ሰው ፈገግታ ሳቅ ይሰጣል እንደሱ ደግሞ አዋቂ አሉ አንዱ ልጆች ደግሞ በቃ ልታስቃቸው ብትሞክር ራሱ አይስቁም ግግም ይላሉ እንደሱ ደግሞ ትላልቆች አሉ ጥሩ ነገር ብትላቸው ምን ብታረጋቸው እንዲያውም ባልና ሚስት ራሱ ስንት ሴቶች ለምን ነው ባሌ አያናገረኝም በቃ ዝምታም ነው ምናምን ነው አይስቅም አይጫወትም ምናምን ብለው የሚከሱ ብዙ አሉ ምን ትከስራለህ ይሄኮ ገንዘብ የሚያወጣ አይደለም لكن سبحان الله يعطي من يشاء يهب لمن يشاء ويمنع من يشاء ለአንዳንዱ ይሰጠዋል ለአንዳንዱ አይሰጠውም ስለዚህ الخلق ወደ خلق ማለት ምን ማለት ነው በእስልምና መመለስ አለብን ማለት ነው በቋንቋው አረብኛ خلق ማለት ምን ማለት ነው በኋላ ደግሞ እስጢላሃን ደግሞ ምን ማለት እንደሆነ እንገልጸዋለን ማለት ነው بجمريا بالخلق لغة هو السجية والطبع والدين وهو صورة الإنسان الباطنية أما صورة الإنسان الظاهرة فهي الخلق لذلك كان دعاء النبي صلى الله عليه وسلم واهدني لأحسن الأخلاق لا يهدي لأحسنها إلا أنت واصرف عني سيئها لا يصرف عني سيئها إلا أنت رسول الله عليه وسلم እንደዚህ ያለ ማለት ነው ቋንቋ በአረብኛ ቋንቋ خلق ሲባል ማለት ነው طبع የተለመደ ነገር ማለት ነው የተለመደ አነጋገርህ የተለመደ ቁጣህን የተለመደ ትግስትህን የተለመደ ሁሌም የምታረገው አንዳንዴ አልፎ ሳይሆን አንዳንድ ጊዜ በጣም ፈገግተኛ ታየዋለህ ለምን እንደሆነ አታውቅም ምናልባት ሎተሪ አግኝቼ ብሎ ወይ ደግሞ እኛኮ ሙስሊም ሎተሪ ልንጠቀም አይፈቀደንም ግን እንደሱ አይነት አሉ በቃ እንደሱ ሎተሪ ቢደርሰኝ እኮ በጣም ይሚላሉ ግን አብዛኛው ጊዜ ግን በጣም ፊቱ እንደዚህ ቁጣ የሚያሳይ ፊት ያሳያል ማለት ነው አንዳንድ ሰው ደግሞ አብዛኛው ጊዜ እንትን ደስታ ወይ ፈገግታ ሲያሳይ አንዳንድ ጊዜ አልፎ ደግሞ የቁጣ ወይ ደግሞ ያዘን ሲያሳይ ሁሉ ይገረማል ምን ሆኖ ነው ዛሬ እገለ ምን ሆኖ ነው ኖርማል አይደለም ይባላል ይህ ጸባዩ ራሱ ሁሉ ሰው ነው የሚያውቀው በኺል ከሆንክ ጥሩ ከሆንክ መጥፎ ከሆንክ ሰው ያውቃል ጊዜ አይወስድበትም ለሰው ጸባይ ለማወቅ ማለት ነው ስለዚህ ሰጂያ ይባላል በቃ ሁሌ የለመድከው ነገር የምታረገው በውስጥ የሚመጣ ማለት ነው በውስጥ የሚመጣ በላይ ሳይሆን በውስጥ اما سوره الانسان الظاهره فهي الخلق የላይ ግን መልክ ነው ምን አይነት መልክ ቆማና መልከኛ አጭር ነው ቆዳው ነጭ ነው ቆዳው እንት ነው እንደዚህ ይሄ خلق አፈጣጠር يعني ፍጥረት የውጭና የተፈጥሮ የውስጥ ደግሞ ጸባይ ይባላል ማለት ነው ለዛ ነው ደግሞ ረሱል ሰለላሁ ምን ብለዋል ዱዓ አድርገው اللهم اهدني እስኪ አሳየኝ ወደ احسن الاخلاق ጥሩ ጸባዩ እስኪ ጌታዬ አሳየኝ ወደዛ ወሰደኝ ብለዋል ምን ረሱል ሰለላሁ ዐለይሂ ወሰለም አላህ መስኩርለታል يعني وانك لعلى خلق عظيم ተብለዋል አንተ ያ ሙሐመድ ጸባይህን በጣም አሪፍና ጥሩ ደግ መሆኑ አላህ ቁርአን መሰከረለት በቁርአን መሰከረለት ስለዚህ ምንድነው የሚያሳየን እኛ እንኳን እኛ ረሱል ሰለላሁ ዐለይሂ ወሰለም ራሱ ዱዓ ነው ያደረገ ጸባያችን ጥሩ አላህ ጸባያችን ጥሩ ያድርግልን ምክንያቱም አላህ ነው የሚረዳን ትግስት ለማድረግ አላህ ነው የሚረዳን ሰው ለማውደድ ውስጣችን ፍቅር ራሱ ውስጣችን ፍቅር የሚመላው አላህ ብቻ ነው በየት መጣ አታውቅም አላህ ነው የሚያስቀምጠው እዛ አንተ ለሁሉ ሰው ልትወድ የሚያደርግህ አላህ ነው በራስህ አይደለም ስለዚህ وهدني لأحسن الأخلاق لا يهدي لأحسنها إلا أنت وده ጥሩ ጸባይና ወደ ደግ ጸባይ ምራኝ ምክንያቱ አንተ ነው ወደ ደግ የምትመራ ሌላ የለም ብለዋል እንደገና ደግሞ لا يهدي لأحسنها إلا أنت واصرف عني سيئها መጥፎ ጸባይ ደግሞ ከኔ ጋር አርቅልኝ ጌታዬ አርቅልኝ እኔ መጥፎ ሰው እንዳልሆን መጥፎ ጸባይ እንዳይኖረን ጌታዬ አርቅልኝ አላህ አርቅልኝ ብለን ምን ለምነው አላህ Subhanahu Wa Ta'ala ረሱል እንደሷል ወስሪፍ عني سيئها لا يصرف عني سيئها إلا أنت
መጥፎው የሚያርቅልኝ ሌላ የለም አንተ በስተቀር ካልሆነ ويوصف المرء بأنه حسن الظاهر والباطن إذا كان حسن الخلق وحسن الخلق والخلق عند سو مندنا وسطنا دجو ጥሩ ነው የሚባል በሁለቱ ጥሩ ሲሆን ነው በخلقና በአخلاቁ ሲሆን ነው እንጂ በጣም የሚያምር ሰው ስታይ ማሻአላህ ቀረብ ለህ መናገር ስትፈልግ አዑዙ ቢላህ በጣም ሙተከብር በጣም በቃ በእንደዚህ በላይነት የሚያናገር ሲሆን ምንድነው የምታረገው ወደ ኋላ ነው የምትመለሰው ምክንያቱም ስፔሻሊ ኩራት የማይወድ በላይነት የማይወድ ሰው ከነሱ ጋር ሆድና ጀርባ ነው የሚሆነው አይስማማም ለምን እንደ ሰው እንደነሱ አይነት እንደ ራሱ ነው የሚፈልግ ጥሩ ሰው ወደ ጥሩ ሰው ሲያይ በጣም ደስ ይለዋል ማሻአላህ በጣም ደስ ይለዋል መጥፎ ደግሞ ወደ መጥፎ ይጠጋል ይደጋገፋሉ الله سبحانه وتعالى المؤمنون والمؤمنات بعضهم أولياء بعض والمنافقين والمنافقات بعضهم أولياء بعض نزي إيمانونيوش الناس يتوج وندوش الناس يتوج إيمانونيوش يدقاقفالو لخير أيزوه أدرق قتلبت ምናምን ይባላሉ ምክንያቱ የአላህ መንገድ ሁላቸው ይሄዱ ያሉ ድጋፍ ስለሚያስፈልገው المؤمنون والمؤمنات بعضهم أولياء بعض ብለዋል والمنافقون والمنافقات እነዚህ ሙናፊቆች ሴቶችና ወንዶች ደግሞ ይደጋግፋሉ ሱብሃንአላህ ደግሞ ሐቅ ነው በዚህ ሰዓት ስናይ ግን ሙናፊቂንና ሙናፊቃት ነው የሚተጋገዙ እነሱ በጣም ይተጋገዛሉ በሙእሚን ግን አታይም ብዙ እንዲሁም ሌላ ነው የሚያርገው ማለት ነው ስለዚህ اصطلاحا دمو كتملست ማለት ነው عبارة عن هيئة النفس راسخة تصدر عنها الأفعال بسهولة ويسر من غير حاجة إلى فكر ولا روية وهذه الآية إما أن تصدر عنها أفعال محمودة وإما أن تصدر عنها أفعال مذمومة فإن كانت الأولى كان الخلق حسنا وإن كانت الثانية كان الخلق حسنا لمن دنو أهون هلتو مالتنو يهي ጥሩ ጸባይ የሚባል የሚያሳየው በውስጥ ላይ ማለት እንደዚህ እንደ ኖርማል አሁን አንድ ሰው ለደግ መስራት ሲነሳ ና ስራ ተብሎ እስኪ ተውኝ ሊያስብ ና አውጣ ገንዘብ ከተባለ ማለት ነው ምሳሌ ባክህ መስጊድ መሰራት እንፈልጋለን ወይ እንደዚህ አንድ ፋሚሊ በጣም ተቸግረዋል ለነሱ ልናወጣ ይሄ አውጥቶ ማያቅ እንዴ ስንት ቀን ነው ማሰም ያለበት መቁጠር አለበት ስንት መውጣት አለብኝ ይሄን ካወጣሁ ይሄን ይጎድላል ምናምን ይሄ የለመደ ሰው ለአላህ ብሎ የሚያወጣ ግን ሰከንድም አያስብም ለምን ኖርማል ነው በቃ በህይወቱ ካለው ይሰጣል ካለው ከጎደለም ይካፈላል ግን እንደዚህ አንዱ ይሄን ደግሞ በፍጹም አውጥቶ የማያቀስ ደግሞ ለማውጣት ሲፈልግ ኖርማሊ እንዳልሆነ ይታያል ሌላ ጊዜ ራሱ አይደግሙም እንዲያውም ሰው ቢደውልለት አይመልስም አሁን ደግሞ እንደገና አውጣ ሊሉኝ ነው ይላል በኺል ነው ያ ደግሞ አላህ Subhanahu Wa Ta'ala የሚገርማቸው በኺሎች አይወድም አላህ Subhanahu Wa Ta'ala ብለዋል لا يدخل جنتي بخيل በኺል ደግሞ በገንዘብ ብቻ እንዳይመስለን በገንዘብ ብቻ አይደለም በኺል ማለት በሁሉም ነገር ነው በኺል ስስታም ከሆነ በሁሉም ነገር ነው ስስታም በጥሩ መናገር በኺል ነው ለሰው ኢንፎርሜሽን መስጠት በኺል ነው በቃ አስተውሉት ብቻ በገንዘብ በኺል ብቻ አይደለም ለሳቅ ራሱ ለመሳቅ በኺል ነው ሱብሃንአላህ እኔ በጣም ይገርመኛል لذلك ለዛ ነው ደግሞ አላህ ብለዋል لا يدخل جنتي بخيل ትልቅ አባባል ነው ቀላል አይደለም ምክንያቱም በኺል ማለት በአንድ ነገር ብቻ በኺል አይደለም በአማርኛ ስስታም ነው የሚባል መሰለኝ በኺል የሚባል ስስታም ወይ ደግሞ ማያወጣ እንደዚህ ለደግ ነገር ሌላ ሰው ቢያወጣ ራሱ አረባከ ለምንድነው ለምን ራሱ እጁ እንደዚህ ስለሆነ ሁሉ ሰው ለራሱ ሊመስል ስለሚፈልግ ሌላ የሚያወጣ ካየ ባክ እንደ ብዙ አታውጣ ምን ያረግልሃል እንደ 50 ብታወጣ ይበቃል ለምን ነው 1500 የምታረጉ እንደሱ ነው የሚለው ለምን ለራሱ خير የማይወድ ነገር ለخير ሌላ ሰው ለማድረግ ራሱ አይገፋፋም እንዴት ብሎ አይሆንም خير የሚወድ خير የሚያርግ ነው الدال على الخير كفاعله يتباله ለጥሩ ነገር ለበጎ ነገር የሚያመላክት ሰው
እንዳደረገው ሰው ነው የሚቆጠረው ምሳሌ ይባካችሁ እንደዚህ አንድ ሴትዮ የምትፈልግ ረዳት አለች ሂዳችሁ ብትረዷት ብላ አንድ ሰው መጥቶ ቢናገር ያ ሌላ ሰው ሂዶ ቢረዳ ያ የተናገረ እንዳደረገ ነው የሚቆጠር ስለዚህ አዳሉ على الخير كفاعله እና ባካችሁ ምንም ገንዘብ ማናወጥበት ቁም ነገር ጥሩ መናጋገር ለምንድነው የሚያቅተን ለምንድነው የምንሳደብ ለምንድነው ሰው ይሞት ምንል ለምንድነው ጦርነት ጥሩ ነው የምንለው والله ጥሩ አይደለም ስንት እናት ታዝናለች መሰላችሁ ልጃቸው አድጎ አጋብቻ አግብተው ሊወልዱላቸው ሲጠብቁ በዚህ በጦርነት ሲገቡ ሞቶ ስትሰማ እኔ والله ቀላል እንዳይመስላችሁ እናቴ አላህ ይርሐማት አንድ ምስላ ዛሬ ስነግራችሁ ብዙ ልጆች አላት ግን አንድ ልጅ በትግል ነበረ ማለት ነው ሱብሃንአላህ እድሜዋ ሙሉ ስትጠብቀው ነበር ሞቶ ሲባል ማለት ነው እንዲያውም በትግሉ የነበረ በኤርትራ ትግል ነው የሞተ ከሻዕቢያ ጋር ሆኖ ነው የሞተ ግን ገና ከሰማች ሞቶ ከተባለች ከተነገረች በዛ ሰዓት ካንሰር ውስጧ ላይ ተበተነ ሱብሃንአላህ እኔ ይገርመኛል ይሁን ሁሉ ልጅ ያላት ግን እናት ትጠብቃለች እናት የሄደ እስከሚመለስ ያመመው እስከሚድንላት ትንሹ እስከሚያድግላት ለእናቶች እኮ በጣም ከባድ ነገር ነው እና ባካችሁ ዝም ብላችሁ ሰው ይሞት ልጅ ወታደሮች ይሞቱ ምን ይሞቱ እንደዚህ ሆኖ አትበሉ እንዲያውም እናቶች ሲሰሙ ራሱ ያዝናሉ እና ሰው አናሳዘን በተቻለ መጠን ጥሩ ነገር እንናገር ወይ ደግሞ ዝም እንበል እስከ አላህ ያ አላህ የተባለ እስከሚሆን ደግሞ እስከ ዝም ምለን ማየት አንችልም እና ደም ቀላል አይደለም አንድ ሰው በእጁ ላይ በምላሱም ይሁን በእጁም ይሁን የበደም መሃል ከገባ ከባኢር ስለሆነ መዳኑ በጣም ከባድ ነው ስለዚህ አህሚየት الأخلاق አሁን ምንድነው ለኛ አስፈላጊ መሆኑ ጥሩ ጸባይ ነው ወይስ አይደለም የሚለው ደግሞ በጣም አስፈላጊ ነው እንጂ እንኳን በህብረተሰብ በሙሉ በኳስ ተጫዋቾች ራሱ አንድ ጥሩ የሚጫወት ወይ አንድ ጥሩ ሯጭ ሩጫ የሚያደርግ አንድ ጥሩ በስፖርት የታወቀ ወይ በሆነ ነገር የታወቀ መጥፎ ጸባይ ከሆነ ሰው አይወደውም ማንንም አይወደውም ወላ ኢንሻአላህ ፕሮፌሰር ቢሆን መጥፎ ጸባይ ቢሆን የራሱ ጉዳይ ነው ወላ ሙእሚን ሆኖ ሰጋዲ ሆኖ ቁርአን የሚቀራ ስንታሉ ሙስሊሞች አይደለም ጺማቸው እንደዚህ ደርሶ በጣም ይቀራሉ በጣም ግን ጸባያቸው አላሁ ሙስተዓን የት ነው ሄዶ ሰላቱ ነው የምትለው የት ነው ሄዶ ቁርአኑ የሚቀራ ያለው ነው የምትለው ምክንያቱም በፍጹም አይገናኝም ይጋጫል الله سبحانه وتعالى دم بلنا بالقرآن يا أيها الذين آمنوا إن أنت وإيمانونيوش يا أيها الذين آمنوا لما تقولون ما لا تفعلون لمن دنو أمات تارقون أقول نارقال لنتلالو لمن دنو نيا مسلموش اندزيان نارقم سيطوعشاتشن اندزي آيارقم واندزيان نلالن بليلا بوتا ستايا مسلمي ستايقن ያሳፍራል ምክንያቱም እንደሱ ማለት የለብንም እንደውም ዝም ማለት ነው የሚሻለው እስከ ሙስሊሙ እስከ በተግባሩና አባባሉ እስከ ትክክል እስከሚሆን አትሊስት ዝም ማለት ነው የሚሻለው ስለዚህ لما تقولون ما لا تفعلون كبر مقتا عند الله ان تقولوا ما لا تفعلون እናንተ ማታረጉት ነገር መናገራችሁ አላህ በጣም የሚጠላ ነገርና የማይወደው ነገር كبر مقتا ይሄ የተጠላ ማለት ነው በጣም አላህ የሚጠላው كبر مقتا عند الله ان تقولوا ما لا تعلمون ما لا تعملون عفوا ان تقولوا ما لا تعملون ምትሉት ነገር እና የምታረጉት ነገር የሚጋጫል ስለዚህ በጣም አስፈላጊ ነው ምክንያቱም አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም انما بعثت لاتمم مكارم الاخلاق ማለት አخلاق መጀመሪያ አስቀምጦት ብቻ ሳይሆን በጣም አስፈላጊ መሆኑ ነው እንደዚህ ሃይላይት የተደረገበት እንጂ መጀመሪያ አቂዳ አለ በኋላ ደግሞ ሶላት አለ ዘካት አለ ሁሉ አዕማል አለኩ የለም ማለት አይደለም መጀመሪያ አቂዳ ሰሊም መሆን አለበት ምክንያቱም ትክክለኛ አቂዳ ያልሆነ ስራው አላህ ይቀበለው አቂዳ መጥፎ ወይ ሽርክ ካለው ወይ ትክክለኛ አቂዳ ካልሆነ ብትሰግድ ብትቀራ መስጊድ ብትሄድ ሐጅ ብታረግ ሁሉ ባጢል ነው
ምክንያቱ ለዓቂዳው የሚያፈርስ ከተደረገ ማለት ነው አሁን ይሄ በዓቂዳ ደግሞ የሚያፈርስ ነገሮች አሉ የማያፈርሱ ነገሮች አሉ ማወቅ አለብኛ እኛ እኮ ይሄ ዲናችን ነው ኢማናችን ነው እኔ የት ነው ያለሁት ብሎ ማንም እያንዳንዳችን መፈለግ አለብን ማንበብ አለብን ማንበብ ማንችል ከሆነ መስማት አለብን መስማት ማንችል ከሆነ አንድ ነገር ማድረግ አለብን ስለዚህ ግዴታ ነው መጀመሪያ ዓቂዳ ይመጣል በኋላ الذين آمنوا وعملوا الصالحات الذين آمنوا ብቻ መባል የለም الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر እንዲሁም እነዚህ ኢማናኞች ራሱ እየተደጋገፉ አይዞህ ዘር አይሉም እኛኮ የቢላል ኢብኑ ረባህ አልሐበሺ ሀገርነን ቢላል ኢብኑ ረባህ አልሐበሺ እስልምና መጥቶ ከባርነት ወጥቶ ወደ ነፃነት ያወጣው እስልምና ማለት ነው የሚታወቅ አሐድ እያለ አሐድ የመቱት በፀሐይ ላይ በሰሃራ ላይ ፀሐይ ላይ ድንጋይ ላይ እንትኑ በጀርባው አስቀምጠው የእሳት የተቃጠለ ተመለስ ወደ ሃይማኖትህ ተመለስ ወደ እምነታችን ሲሉ አሐድ አልመለስም አሐድ እያለ ማን ነው ነፃ ያወጣው ማን ነው ገዝቶ ነፃ ያወጣው አቡበከር الصديق رضي الله عنه ሀብታሙ የቁረይሽዩ አረቢዩ ግን ሁላቸው በእስልምና ተገናኙ እስልምና ለሁሉም ልዩነት የሚያፈርስ ነው ሁሉ ልዩነት እንደዚህ ጨው ወደ ውሃ ስታስቀምጠው ወይ ስኳር ስታስገባለት ምን ይሆናል ይመካል የለም አይታይም እስልምና ደግሞ ይሁን ሁሉ ያጠፋል እኛ በትክክል እስልምና ከያዝ ነው ማለት ነው እስልምና እንደሚለው ምናርክ ከሆነ ነው ካልሆነ ግን ይሄ እንደሚታዩትና እንደምትሰሙት ሁነታ ነው የምንደርሰው نسأل الله السلامة ስለዚህ በጣም አስፈላጊ ስለሆነ ነው اخلاق ولذلك الغاية من بعثة الدعوة للأخلاق فقد صح عن النبي صلى الله عليه وسلم إنما بعثت لأتمم مكارم الأخلاق لزانو رسول الله عليه وسلم يالي دمو أسفلاقي يهونو لمندنو بنل مالتنو من طيق لمندنو أخلاق بتام أسفلاقي إسلامنا يسكمتو عقيدة لمن مالت عقيدة أسفلاقي نو جن أخلاق بتام تفلاقي يادرقولهم اسنو ميتايا صباينو مجبرا ميتاي أنت مسلم ستل يتنبوتا ستهد مسلم نج بله መጠጥበት በሂደህ እዛ ቁጭ ብለህ ስትጠጣ ሌላ ሰው መጥቶ ሲጠይቅህ አንተ እስልምና ምን ይላል እስልምና እንደዚህ ይላል ምክንያቱም ሙስሊም ስለሆነ ታውቃለህ ሙስሊምና ምንድነው የሚከለክላችሁ በእናንተ ምን ይከለከላል ሲሉ ማኛ የሚከለከል እንደዚህ ነው ብላ ያልክ ደግሞ እንደዚህ ደግሞ መጠጥም ተከልቶ ለምንድነው አንተ የምትጠጣለህ ይላል እንደሱ ከሆነ ለምን አንተ ትጠጣለህ ዝሙት ክልክል ነው ስንለው እንቆያለን እንዴ ለምንድነው ሙስሊም ዝሙት የሚያረቅ ብሎ ደግሞ ይጠይቃሉ ምክንያቱም ለዛ ነው እኛ ፍጹሞች አይደለንም ግዴታ ስተት ይደርሳል ላኪን ለሌላ ሰው አራያ የምትሆነው ሰው የሚያየህ በጸባይህ ነው በአቀራረብህ ስራ ላይ ባል ሆነህ ሚስት ሆነሽ ዘመድ ሆነህ ገና ባልና ሚስት ሲጋቡ ራሱ መጀመሪያ ሁለት ፋሚሉ የሚጠብቀው ምንድነው እስከ እኔ ልጄ ካገባች ባልዋ ለኔ ምን አይነት ጸባይ ያሳየኛል ለኔ እንደናቱ ያየኛል ወይስ ምን ያረጋኛል ሁሉን እንጠብቃለን እንደዚህ ደግ ሰው ከሆነ ማሻአላህ በጣም እንደሰታለን ይሄ አንድ ተረገም ከሆነ ደግሞ እንኳን እሱ ጥሩ ሊሆን ከልጆቻችን የሚያላይ ከሆነ ግን ነሰአላህ العفو والعافيه እንላለን ስለዚህ ጸባይ የትም ቦታ ነው የሚፈልገው ጥሩ ጸባይ እስልምና እንኳን በኖርማል ጊዜ በጦርነት ጊዜ ራሱ ግዴታ ጥሩ ጸባይ መኖር አለበት ማይገደል ሰው መግደል አይፈቀድም ሐርበኛ ብቻ መሆን አለበት ሌላ ሰው መበደል የለበትም ሌላ ሰው ማሰብ አለብን ነው የሚለው ስለዚህ ሌላ ጊዜ ኢንሻአላህ ተዓላ ምክንያቱም ብዙ ሰው እስልምና በጦርነት ነው የተስፋፋ ስለሚል አንድ ቀን ኢንሻአላህ እንዴት ጦርነት እስልምና እንዴት ነው የሚያየው በዛም እንናገራለን በኢዝኒላህ ተዓላ ስለዚህ ጸባይ በጣም አስፈላጊ ነገር እንደሆነ አላህ Subhanahu Wa Ta'ala በቁርአን ነግሮናል الله سبحانه وتعالى من بلوال وإذا أردنا أن نهلك قرية أمرنا مترفيها ففسقوا فيها فحق عليها القول فدمرناها تدميرا
ሱብሃንአላህ አላህ ስብሓን ወተዓላ ለጸባይ ራሱ ለመጥፎ ነገር ለመምጣት ምን ያደርጋል አላህ ብለዋል መሰለህ እነዚህ ኤሊት የሚባሉ ሰዎች ኤሊት የሚባሉ የትም ቦታ አሉ ኤሊት ሀብታሞች ነጋዴዎች ፖለቲከኞች ባለገንዘቦች ባለወሳኔዎች እነዚህ ኤሊት የሚባሉ አላህ ስብሓን ወተዓላ በመሃላቸው ስንት ፈሳድ ያደርጋል ብዙ ፈሳድ እንደሚያደርጉ ታውቃላችሁ በሁሉም ነገር ማለት ነው وإذا أردنا أن نهلك قرية بمولو أجر ويدمو بمولو كتما الله سبحانه وتعالى لا تفاو كفلجة ينسو إليتوج مجمرة بلشو يهونال يهم بلشو إليت مالتنا مترفيها نزي قرية أمرنا مترفيها ففسقوا فيها فسق ميارجو بزو مطفم ميارجو سو ميقدلو من ميهون يهونالونا بهلا ففسقوا فيها فحق عليها القول فدمرناها تدميرا بقى يا الله تازاز يوردال يا الله تازاز سنت مسكين ياله كونو سنت مسكين ياله بقى በእነዚህ ደረቆች የነዚህ ምስኪን አላህ Subhanahu Wa Ta'ala ጉድ ያመጣለታል ችግር ያመጣለታል ይደመስሰዋል ከፈለገ ያጠፈዋል ህዝብ ያልቃል ታቃላችሁ ስንት አሁን የሶሪያ ጦርነት የተነሳ የኢራቅ የተነሳ በፊት የሰርብና ቦስና የነበረ ጦርነት ስንት ጦርነት በህይወታችን እኔ መቼም አንድ ቀን ያለ ጦርነት ህይወታችን አልፎ አያቀም እኔ ራሴ ልጅ ሁኜ ራሱ ጦርነት በተነሳበት ሰዓት አልጋ ስር ላይ ተደብቀን እንደምንቀመጥ እንደነበር ልጅ ሁኜ አስተውሳለሁ ለምን ጦርነት እንዲያውም አይረሳም ራሱ ወታደር እንደዚህ መሳሪያ አይቶ ከቁርአን ደርሰን ወደ ቤት ስንገባ ቤታችን ፊት እንደዚህ ቆሞ ስናገኛቸው እንዴት ንፈራ ነበር መሰላችሁ ሁላችን እንደሱ አሳልፈናል ታቃላችሁ ይሄ ሰላም ማለት ቀላል አይደለም ብዙ ነገር ሰላም ማጣት ብዙ ነገር ነው የሚበላሽ ስለዚህ አላህ Subhanahu Wa Ta'ala ለነዚህ በቃ ፈሳድ የሚያርጉ ከፈሳድ በኋላ ለሁሉ ችግር ይወርዳል አላህ ብቻ ዱዓ አድርገን ችግር እንዳይወርድ ሁላችን መለመን አለብን الله سبحانه وتعالى بالقرآن دمو بلوال ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم الله سبحانه وتعالى للرسول أمر أدرقو لأمته دمو أمر أدرقلات ولا تستوي الحسنة ولا السيئة عند تقولوا سرانا مطفو سراب بفتسم الله عند آية يوم ولا تستوي مالت عند عينة أيدلن ولا تستوي الحسنة ولا السيئة ادفع بالتي هي أحسن كان تميت على سو راسو كتلايهم كمطفو يفلق راسو ادفع بالتي هي أحسن بمطفو نجرز أيدلن مملس بدق نجر ملس يلال فإذا الذي بينك وبينه عداوة من البات يهن نزيت على شاي اللي بمهلاتشو فقر الله لك أيرو يشلال محبة ليارجو الله لي يهون يشلال سلام الله سبحانه وتعالى ليارجو يشلال جنك يتحلو النزي بمهال مياتارقو يتحلو أهونكو مياتالو ميافاجو ميارغبغبو ها من يلالو بعربية مسلاتشو النزي ميتقبلو يلالو طبال ምንድነው ይሄ ጠባል ማለት ከበሮ የሚመቱ ወይ ደግሞ ማራገቢያ የሚያራግቡ እንደሱ የበዙ ስለዚህ ለዛ ነው ፊተን በዛ ችግር በዛ فإذا الذي بينك وبينه عداوة كأنه ولي حميم ምክንያቱም እኛ ችግራችን ምንድነው በስሜታችን ላይ ራሱ መቆጣጠር እንዳለብን ነው እኛ እስላም የነገረን ለምን እኛ በስሜታችን የምንሄድ ከሆነ ስሜታችን ጌታችን አደረግነው ማለት ነው ስሜታችን ጌታችሁ አታረጉት ብሎናል من اتبع إلهه وهواه إله የራሱ ኢላህ የራሱ ጌታ ስሜቱ ያደረገ ሰው አላህ አፉ አይለው ምክንያቱም ለአላህ አይደለም የተገዛ ያለ ለስሜቱ ነው የሚገዛ ያለ ማለት ነው ስለዚህ الرسول صلى الله عليه وسلم ደግሞ ምን ብለዋል ብዙ አያቶች አሉ የሚነግረን الرسول صلى الله عليه وسلم من دمو بلوال በጣም ደስ የሚለው ሐዲስ ማለት ነው እኛ ሁላችን ማወቅ እንዳለብን ኢላ ረሱልላህ ብለን የቆየን ያለን ምን እንደሚል ረሱል ሰለላሁ ዐለይሂ ወሰለም ደግሞ ንስማው እዚ አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል فقد جعله النبي صلى الله عليه وسلم اساس الخيريه ምክንያቱ
ጸባይ ጥሩ ጸባይ ማለት እንደዚህ ኖርማል አይደለም ያደረገው ረሱል ሰለላሁ በጣም በጣም ወደ ጀነት የሚያስገባ ወደ ትልቅ ደረጃ የሚያደርስ ነው ብለው የተናገረው ስለዚህ ምን አለ ኢነ አሐበኩም ኢለያ ወአቅረበኩም ሚኒ መጅሊሰን አሐሲኑኩም አኽላቀን እናንተ እኔም ወደው አለ ረሱል ሰለላሁ የሚወደው ስሙት አሁን በጣም ያስፈልጋል ይሄን መስማት ማን ነው ረሱል ሰለላሁ የሚወድ ብለን ማወቅ አለብን ምክንያቱም እኛ ዝም ብለን ለሰው መቀለድ ከሳይሆን እንዴ ረሱል ምን ይወዳል ምን ይጠላል ሳናቅ ዝም ብለን ያላለን ማድረግ አለብን ያልተባልነው ማድረግ አለብን እንዴ ነገ ጧትስ ሸፊዕ ለኛ እኮ አይሆንም ለኛ ዋስ አይሆንም አይዋሰንም ዋስ ለመሆን እኮ ግዴታ እሱ ያለን ማድረግ አለብን ስለዚህ ኢነ አሐበኩም ኢለያ وأقربكم إن أحبكم إلي وأقربكم مني مجلسا يوم القيامة الوال كان يقع أنا مودونا كان يقع أتأجبك وتأميلو بمجلسين ميجن ما نواله أحاسنكم أخلاقا النزي دق سواج النزي تقرو سواج النزي تقرو من ناقرو سوم ما يسانسو سوم ما كبرو سنت جنزب يالله مسلاتشو ني أجر بيت هيدن سناياتشو سنت هابتام لسنت دها مسلاتشو اند سواي قطراتشو እጭ እነዚህ ደግሞ ነው የሚለው እኔ በጣም ይገርመኛል ደሃ የደሃ ብሎ ነው የሚሳደብ ደሃ ብሎ ሰው ይሳደባል አሁን አንተ ስላለ ወይ እኔ ስላለኝ የሌለው ሰው ደሃ ማለት አለብን ስለዚህ ረሱል ሰለላሁ ብለዋል አሐሲኑኩም አኽላቀን ከነጋ ቁጭ የምትሉ ወኢነ አብጋደኩም ኢለያ ደግሞ ማን ነው የሚጠላ ደግሞ ማወቅ አለብን እኔም ምጠላው ደግሞ አለ አብጋደኩም ወአብጋደኩም ኢለያ ወአብዓደኩም በጣም ሩቅ የምትሆኑ እኔ ጋር ማትቀርቡ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ምጠላችሁና አጠገቤ እንደማትቀርቡ አጠገብ ረሱል ሰለላሁ ዐለይሂ ወሰለም የማይቀርብ ሰው ደግሞ ማን ነው አሁን ሶሻል ሚዲያ ያለ የምናየው ሰው ይሄን ሁሉ ሱብሃንአላህ በጣም ለሱ የሚመለከት ከራሴ ጀምሮ ማለት ነው ይሄን አነጋገር አባባል በጣም አደገኛ እንደሆነ ማለት ነው ምን ብለዋል ኢነ አብጋደኩም ኢለየ ወአብዓደኩም ሚኒ ፊል አኺራ አኺራ ላይ አሁን አያችሁ ልዩነቱ አኺራ ላይ ራሱ የሚረቅ እዛ ምን ብለው አሐስኑኩም ወአቅረብኩም መጅሊሳ ብለዋል የመጅሊሱ ነው የተናገረ የጥሩ ሰው መጅሊስ ረሱል ሰለላሁ ዐለይሂ ወሰለም ምን አይነት መጅሊስ ነው የሚሆነው እስኪ አስቡ በራሳችሁ የረሱል ሰለላሁ ዐለይሂ ወሰለም መጅሊስ ምን አይነት መጅሊስ ነው አሁን እኮ እንደዚህ በጣም ውድ የተባለ ሀብታም የተባለ መጅሊስ ስትሄድ እኮ ሁሉ ሰው ምን እንደሚደረግ የሚበላ የሚጠጣ የሚመጣ ሐሽከሩ ምናምን ስታይ እኮ ምን ነው ይገርምሃል እንደዚህ ሀብታሞች ቤት ሄደ ስታይ በጣም ትገረማለህ ይሄ መጅሊስ ረሱል ሰለላሁ ዐለይሂ ወሰለም ምን አይነት መጅሊስ ማለት ነው እንደውም የመጅሊስ ረሱል ሰለላሁ ዐለይሂ ወሰለም እኮ ነው አቅረቡኩም ኢለየ አሐበኩም ኢለየ አቅረቡኩም ሚኒ መጅሊሰን ብለዋል የውም القيامة ለዛ ግን ለሚጠላው ግን ምንድነው ያለ سبحان الله وإن أبغضكم إلي وأبعدكم مني في الآخرة آخرة لي راسو رسول صلى الله عليه وسلم ما من دما يو بآخرة لي سكمي فرد راسو ندي شرف كونو رسول صلى الله عليه وسلم ما يتمالتكو كبرت شرفنو يهلو مسلم من يونو جن منيوت بيتشا أي سرام إلا رسول الله بأبي وأمي أنت يا رسول الله يفكر أي تقم بتكبرنا النسو صحاباوች እንደሱ ሲሉ በተግባር ያሳዩ ነበር ረሱል ሰለላሁ ዐለይሂ ወሰለም ያላላቸው አያረጉም አታድርጉ ያለው ይተዋሉ አድርጉ የተባሉ ያደርጋሉ እኛ እንደኛ በመላስ ብቻ አይደለም والله በጣም ነው የሚያሳፍረው እንደውም እንደሱ ሲል ሰው ስትሰማ በኋላ እንደሱ ያለ ቁጭ ብሎ የተናገረ ስትሰማ በኋላ ሙዚቃ እየሰማ ቁርአን ትቶ የሄደ ስታየው ምን አይነት ተናቆድ ነው ኢላ ረሱል በአቢ ወኡሚ አንተ ያ ረሱላህ ረሱላህ ሰለላሁ ዐለይሂ ወሰለም ዘፈንትቱ ቁርአን ስሙ ቁርአን ተግባር አስቀምጡ ነው ያለ እንጂ ኢላ ረሱላህ ያልን በሌላ መጥፎ ነገር መገኘት አይፈቀደንም ወይ ደግሞ አፍረን ዝም ማለት ደግሞ ጥሩ ነው እኔ መመርጠው እኔ ማዕሲያ ማረክ ሆነ እንዲሁም ወጥቼ እንደሱ መናገር ራሱ ማሳፈር አለብኝ ምክንያቱም አትሊስት ተውባ አድርጎ እኮ ሰው ይመለሳል
አሁን እኔ አትከራከሩ አትበሉ ምናምን ማለት አይደለም ይሄ ያለፈ ከሱ መማር አለብን በትምህርት ላይ አሁን እንደዚህ የተከሰተ ሪፍሌክሽን ማድረግ አለብን ምክንያቱም እኔ ካወቁት እኔ እዚህ 35 ዓመት ስዊድን ላይ ተቀምጬ አንድ ቀን እንደዚህ ሳያረጉን ቆይቶ አያቆም ሲፈልጉን ያበሩናል እንነሳለን ሲፈልጉን ያጠፉላል አስተዋውሳለሁ ይሄ ሰልማን ሩሽዲ የሚባል ስዊድን ላይ ገና አዲሶች ሆነን መጽሐፍ ጽፎ ዓለም በሙሉ ተነሳ እስከ አስቡ ከዛ ከ30 ዓመት ነው 25 ዓመት ሰልማን ሩሽዲ ብላችሁ መቼ እንደነበረ ታገኛላችሁ ኢንተርኔት ላይ ምን ተከሰተ ምን ተገኘ ከዛ በኋላ ሁሉ ሰው ተውባ እንደራቃጥሎ ምን አድርጎ ምናምን ብዙ ነገር እና ይሄን እንደዚህ ዝም ብሎ ቦግ ማለት ስሜትና መጥፋት ይቀርብን ናስብ በተግባር እስከ ትንሽ ብናርግ ይሻላል እኔ ከናንተ ስለተሻልኩ ማለት አይደለም እነማ እኔ ለናንተማ ለራሴ ነው ማስተዋወሳችሁ ያለው ይሄ ማስተዋወሻ ነው ምክንያቱ አንዳችሁ በዚህ ዓለም ያለ የሚሰማ አንዱ ወይ ሁለት ሰምተው እስከ በተግባር ቢያውሉ እኔም እጠቀማለሁ እኔም በእነሱ አጅር ገባለሁ ማለት እንጂ እኔ ሁሉ ነገር በተግባር አደርጋለሁ ማለት አይደለም ምክንያቱም እኛ ሙሉ አይደለንም ግን እስኪ ትንሽ በትዳራችን ስንሰማ በተለያየ ቦታ ስንሰማ ስንት ችግር ያለብን ሰዎች ስለሆነ ዝም ብለን ፈከራ ምንም ትርጉም የለውም ምን አሉ قطم سيقطم ليس من قال كان أبي ولكن من قال ها أنا ذا أباتي نبره ميلو من واقالو إني الله إني اندزي أباتي اندزي نبره أباتي اندزي يارق نبره بفيتو اندزي يارقو نبره من يارق لنا إني اندزي إني أهون الله يراسي سرا يراسي تاريك يراسي حلافنت موات انجي إن السماء هالفو موتو الله من اندم يرقاتشو يا الله سرانو ميهون يراساتشنا إذا ስለዚህ ይሄ ለሁላችን ማስተሳሰብ ያስፈልገናል ምክንያቱ በዚህ ምክንያት ብዙ ጸብ ስለተነሳ ብዙ ነገር ስለሚከሰት ስላለ ረሱል ሰለላሁ ዐለይሂ ወሰለም እንደሱ ብለዋል وابغضكم الي وابعدكم مني في الاخره اسواكم اخلاق በጣም መጥፎ ሰዎች አخلاقአቸው ቆሻሻ ምላስ ያላችሁ መርዝ የሚተፋ እንደ እባብ ነው መርዝ የሚተፋ እንጂ ሰው መርዝ ይተፋ እባብ እኮ ስታዩ ነው የምትፈራ አዑዙ ቢላህ ነስአል الله السلامه ገና ስታዩ አያስፈራ ማንንም ሰው መቼም በእባብ የማይፈራ ሰው የለም እንዲሁም እባብ አይገድልም ቢሉኝ እኔ እንዲሁም አጠገቡ መቅረብ አልፈልግም አይገድልም ምንም መርዝ የለውም ቢባራሱ በቃ ያስፈራል ሱብሃንአላህ ስለዚህ መርዝ የሚተፋ እባብ ነው እንጂ ሰው መሆን የለበትም አሁን ግን ሰው ነው ከእባብ በላይ የሚተፋ መርዝ ሰው ሆነዋል واسواءكم اخلاقا ما ናቸው እነዚህ አሁን የአህሰንኩም اخلاقا ሁሉ የታወቀ ስለሆነ ግን የመጥፎ ሰዎች ግን ነገረን ረሱል ሰለላሁ ዐለይሂ ወሰለም አህሰንኩም اخلاقا ተባለ አለቀ እንደዚህ የሚሰደቃ የሚያወጥ የሚቀራ ምናምን አላለንም የመጥፎች ጸባዮች ግን ነገረን ምን አለ ሱብሃንአላህ الثرثارون المتفيقهون المتشدقون بلوان سلازي صحاباوش دمو كذلك جعل أجر حسن الخلق ثقيلا في الميزان بل لا شيء أثقل منه فقال ما من شيء أثقل من ميزان في ميزان المؤمن يوم القيامة من حسن الخلق ما كم على الرسول صلى الله عليه وسلم ما كم كطروت طباي የሚበልጥ ስራ የለም በሚዛኑ ላይ ከፍ የሚያረግለት ሁላችን ጥንቃቄ የሰገድ ነው የቀራ ነው ሰደቃ ያወጣ ነው ሁሉ ነገር የሚያባላሽልን ባጥል የሚያረግልን መጥፎ ጸባያችን ነው መጥፎ ምላሳችን ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ብለዋል የለም ምንም ስራ የለም ከጥሩ ጸባይ ሚዛን ከፍ የሚያረገው አቡበከር الصديق رضي الله عنه በስምንት በሩ يوم القيامة جنة يتقرال اسكي أسبو بسمنت بر يتقرال بصوم يتقرال بطول صبا يتقرال بفيش جهاد في سبيل الله يتقرال بهول موتا يتقرال لمن رسول صلى الله عليه وسلم راسو اني خليل مدرج بفقدن ابو بكر يانت يني خليل تهون نبر عليه لكن اي فقدن
ኸሊሉላህ ኢብራሂም አለይሂ ሰላም ይባላል አይደለም በቃ ቅርብ ወዳጅ የአላህ ኢብራሂም ይባላል አለይሂ ሰላም እንደሱ ደግሞ ቅርብ ወዳጅ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ጓደኛ ትክክለኛ ጓደኛ እንደዚህ ውሸታም ጓደኛ ሳይሆን ሙናፊቅ ጓደኛ ሳይሆን ትክክለኛ ጓደኛ ያ አቡበከር ይሉታል እንዴ ሰማህ ወይ ምንድን ይላል እንዴ ጓደኛህ እኮ ሰማይ ላይ ደርሼ መጣሁ አለ الإسراء والمعراج ሲሄድ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ሰማይ ላይ ደርሶ መጥቷል አይደለም ሰማህ አሉ አቡበከር ስዲቅ ለረሱል ሰለላሁ ዐለይሂ ወሰለም ገና አልተገናኘም እንዴ هو قائلها አለ ጠየቃቸው እንደሱ ብሎ ተናገረ ረሱል ሰለላሁ ዐለይሂ ወሰለም አለ አሉት وإن قالها እንደሱ ካለ فإنه صادق አለ እንደሱ ካለ እንዲያውም መጠየቅ አያስፈልገውም ሐቀኛ ነው አለ لذلك ነው ደግሞ አቡበከር الصديق የሚባል صديق ማለት ሐቀኛ የሐቀኛ በጣም ጠንካራ ሐቀኛ ሲሆን ነው ፋሩቅ የተባለ አቡበከር ዑመር ኢብኑ አልኸጣብ ለምንድን ነው አልፋሩቅ ምክንያቱ ውሸትንና ሐቅ እንደዚህ ለየት አድርጎ የሚያወጣ አይወድም ዑመር ኢብኑ አልኸጣብ ደግሞ የሱ ሌላ ጎን ደግሞ ውሸታም አይወድም በጣም ጠንካራ ነው አይፈራም ሁሉ ሰው ተደብቆ ከመካ ሲወጣ ዑመር ኢብኑ አልኸጣብ ግን ጎበዝ ካለ በሀገሩ ወጥቶ ያገኘኝ ሜዳ ላይ ነው ብሎ ነው የወጣ ለማን ነው የተናገረ መሳሪያቸው አንድ ተርታር ነበረ አተርታሩን ያለ ወይ ደግሞ ነማም ምንድነው ያለው ለሱ ጠራው ያቀዋል ወሬ እንደሚያደር እንደዚህ እንደ ሲኤንኤን ቴሌቪዥን ወይ ደግሞ አንድ ወረኞች ሰዎች አይደለም አሉ በህብረተሰብ ምንም ከሰሙ ምንም ዓለም ሙሉ የሚያደርሱሉ ሰዎች አሉ አይደለም እንደሱ አንድ አገኘና ጠራው ና ልንገርህ አንድ ነገር ሚስጥር ነው አለው እሱ ሚስጥር ነው ግን ልንገርህ አለው ምንድነው አለው እኔ አሁን ከዚህ ከመካ ወደ መዲና ወደ ረሱላህ ሰለላሁ ዐለይሂ ወሰለም እሄዳለሁ አለ ሂጅራ ወጣለሁ አለ በቃ እቺ ሰምቶ ሰከንድም አልቆየም ደቂቃም አልቆየም ለሁሉ መዲና ነገረው ግን ማን ነው ደፍሮ ወጥቶ ለዑመር የሚገድለው ወይ ደግሞ አትወጣም ብሎ የሚከለክለው ቢገኝ የለም ምክንያቱ አንበሳ ነው ጀግና ነው عمر بن الخطاب እኮ አላህ ረሱል ሰለላሁ ዐለይሂ ወሰለም عمر بن الخطاب وعمرو بن أمية የሚባል አቡ ጃህል የሚባል አቡ ጃህል በጣም አዋቂ ነበር በመካ ማለት ነው ዕውቀት ያለው የሚጽፍ የሚያነብ ነበር عمر بن الخطاب ደግሞ በጣም የታወቀ ኃይለኛ ነበር ግን الرسول صلى الله عليه وسلم دعاء አደረገ اللهم اعز الاسلام باحد العمرين ሁላቸው ቦታ አላቸው በመካ ላይ عمرو بن أمية ራሱ ቦታ አለው ሁሉ ሰው ይሰማዋል እንትን ምን ይባላል የታወቀ ነው ከቁረሽ ጋር ፋሚሊዎች ጋር እንደዚህ አንዱ አሉ የሚባሉ ነው ሀብታም ነው ሁሉም ነገር እንዲያውም ትምርትም አለው የሚያነብ የሚጽፍ ነው ግን በፊት እንደ በትግርኛ ነው የነገርኳቸው የተወዳደሩ ስለነበሩ ሁለት ፋሚሊ የረሱል ሰለላሁ ዐለይሂ ወሰለም የነሱ ፋሚሊ መጨረሻ ላይ ረሱል ነብይ ሲሆን አላምንም አለ ሐቅ ያወቀ እንዴ ከነሱ ፋሚሊ ይሄ ክብሪያ መጣ ከነሱ ፋሚሊ ነብይ ሊመጣ እኛ ሁሌ አንድ ነበርን አብረን ሲቃያ መካ ሰው ውሃና ጠጣ ነበር አብረን እንደዚህ እናግዝ ነበር አብረን እንደዚህ ናረግ ነበር አሁን እነሱ ከኛ ጋር ሊበልጡ ሊሆን አይችልም ማለት እኔ አላምንም ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ሆነ ያወቀ አልፈልግም ያለ አንድ አበል ሐከም ይባል ነበር ረሱል ሰለላሁ ዐለይሂ ወሰለም ስም አዲስ ያሰጣው ምንድነው አቡ ጃህል ተባለ የድንቁርና አባት ሆኖ የተገኘ አቡ ጃህል ነው ስለዚህ ትምርት ስላለው አይደለም እና ዑመር ኢብኑ አልኸጣብ ደግሞ ሐቀኛ ስለነበረ አላህ ደግሞ በጣም ነው የሚወደው እንዲያውም የሱ አይዲያ የሚያመጣ ብዙ ነገር በቁርአን ላይ ወርደዋል ኢንሻአላህ የነዚህ ሰሃባዎች ደግሞ በእያንዳንዱ ስንናገር በጣም ደስ የሚል ብዙ መልእክት ያለው ህይወታቸው የነሱ ነው አብነት የኛ መሆን ያለብን እንጂ የማይረባ ስንት አዝማሪ አርቲስት ምናምን የነሱ ህይወት እየተከተልን እኛ አኺራ ነው የምናጣ እነሱ የተከተልን አኺራ ነው የምናጣ እነሱ ለዱንያ ሊጠቅሙን ይችላሉ ለአኺራ ግን አይሆንም ነገ ጧት ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ሱህተን እናንተ የኔ አይደላችሁም ሂዱ ከዚህ ፊታችሁ ማየት አልፈልግም ነው የሚለን አላህ ይጠብቀን ስለዚህ እንደነሱ እንዳይሆን ደግሞ ማን ነው አብነታችን ማወቅ አለብን ረሱላህ ሰለላሁ ዐለይሂ ወሰለም الصحابه التابعين الصالحين الى يوم الدين እነሱ ነው የምንከተል እንጂ
በዘር አይደለም በሀገር አይደለም ምን አይደለም ስለዚህ አثرثارون አሉ ያ ረሱላህ ሲጠይቁ ማለት ነው وجعل كذلك اجر حسن الخلق እንዳልኳቸው በጣም ትልቅ እንዳደረገው ማለት ነው ሚዛኑ ከፍ እንደሚያርገው እንደገና ደግሞ المؤمن ان المؤمن لا يدرك بحسن الخلق درجه الصائم القائم በጥሩ ጸባይ ደግሞ ደረጃው ከፍ ሊል ይችላል የጾመኛ የሌሊት ሙሉ የሚሰግድ አይነት ሰው የሚሰራው ስራው እንደሱ ሊያደርሰው ደረጃ ይችላል ምክንያቱም ምናልባት እንደሱ አይነት ዒባዳ የለውም ግን በጥሩ ጸባይ ማሳየት ግን የነሱ ደረጃ ይደርሳል ማለት ነው ስለዚህ በጣም አስፈላጊ ነው بل بلغ من تعظيم الشارع لحسن الخلق أن جعله وسيلة من وسائل دخول الجنة فقد سئل صلى الله عليه وسلم عن أكثر من يدخل الناس الجنة فقال تقوى الله عن حسن من إنه بزم جنة مياس جباب الوال سيتأيقوا تقوى الله وحسن الخلق يعني من إنه مالتنا يعني عزيم إسلامنا عزيم تلك يدرجو يهي مالتنا وسيلة من وسائل دخول الجنة جنة مياس جبا كأنه من إنه تقوى الله فراتشنا طرود أباي منور طرود أخلاق مسايد أخلاق مم يبالال بمعنى أخلاق تقلّاتشو أباي مالتنا يمثلنا أباي نو اسكت أفلون أباي نو أيدلهم بتقرينيا أباي يزبهال أباي بمعنى دمو بس أنا مثلاً ويدمو كاركتر ويدمو أخلاق እንዳልነው ማለት ነው ስለዚህ ይሄም ያስገባ ጀነት ምንድነው አላህ ፍራቻና እንደገና ደግሞ ጥሩ ጸባይ وفي حديث آخر دمنا لصاحب الخلق دخول الجنة بل أعلى درجات فقال أنا زعيم بيت في ربد أطراف الجنة لمن ترك المراءة وإن كان محقا وبيت في وسط الجنة لمن ترك الكذب وإن كان مازحا وبيت في أعلى الجنة لمن حسن خلقه سبحان الله الرسول صلى الله عليه وسلم أنا زعيم مالتني هالا في مهونو ببيت في ربد أطراف يجنة بوتاوش ما تلايو بوتاوش الجنة لمن ترك مراء من دنو لسو لما أسمسل إنجي عندي من علبت بالناس مسل إلى سو هي المنافقين أخلاقنا ما أسمسل مالت كان قت بلاي إن لني ستاجنين لما أسمسل تسكني على شتشاوت علىش ويتشاوت على بحالا سهد دمو أي شات تشي إتشن دزينات مالت يه إسلام أي ودو عندهم طلعت هنا يطلعتوا من ناجر يبلطال سلازي الله الرسول صلى الله عليه وسلم بلاو يهم بزي جنة المراء وإن كان محقا حق يالله راسو مراء ميارك هنا يهت انتنو مالتنو ترك المراء يعني مالت متهو مالتنو كتو لزابلو كتو مراء مكتو جنة جبال يهن جنة مات وبيت في وسط الجنة بمحل جنة ميكسد ميجن دمو لمن ترك الكذب وشت ميتو دمو بمحل جنة الله إننا وهلا في وزام راسو على رسول الله صلى الله عليه وسلم ما نوم ميجبابت ما نوم ما يواش بزي ساعات نسأل الله السلامة وإن كان مازحا عندهم بقلد مواشة راسو كتونو يهن جنة بمحل يالله جنة ميجبا اسكي ይሄ ጆክ ተብሎ የሚነገር መሳቅ እስኪ እናንተ ታውቃላችሁ ይሄ حرام እንደሆነ በአንድ ሀገር በአንድ ህዝብ በአንድ በየፈለገ ይምጣ ጆክ ማድረግ ለሰው ማሳቅ ካካካካ ብሎ ሰው ይስቃል እንጠየቅበታለን يوم القيامة الله سبحانه وتعالى ሰው አክብረዋል ولقد كرمنا بني آدم ብለዋል على المطلق ሁሉም ሰው الله سبحانه وتعالى ክብር ነው ብለዋል ሰው ከብረዋል አላህ አከበረው ሰው ማሳነስ ግን ይሄ እሱ ራሱ ጀሃነም እንደሚገባበት ነው የሚነግረን ማለት ነው وإن كان مازحا እንዲሁም በቀልድ ራሱ ቀልድ ራሱ ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ሲቀልድ ራሱ አንድ ያረጀት ሴትዮ መጣ ምን አላት መሰላችሁ አንቺ አርጅታ ስለሆነ አርጅተሽ ጀናት ትገቢ ማለት ደነገጠች ለምን አለች ምክንያቱም ስላረጀት ማለት ነው አሁን ረሱል ሰለላሁ ዐለይሂ ወሰለም አልዋሸም ትክክል ነው
እኛ ጀነት ስንገባ አርጅተን አይደለም የምንገባ ወጣት ሆኖ ነው የሚገባ ጀነት ሰው አርጅቶ ቢሞት ራሱ እድሜው እንደዚህ በመሃል የ30 የምናምን እድሜ ወጣት ነው የሚገባ ማረጅ የለም ጀነት ስለዚህ አልዋሸተም ቀለደባት በኋላ ሲነግራት እንደዚህ እኮ ነው ጀነት የሚገባ እኮ አሮጊቶች አይደለም የሚሆነው አላት ስለዚህ እንዲያውም ዒልም ነገራት ለኛ ደግሞ ይሄን ዒልም ደረሰን ማለት ነው ምንድነው ሽማግሌ ብሎ የሚሳደብ ሰው ሽማግሌ ይሄ እንደዚህ መቼም በአገራችን በሀበሻ ያለው ስድብ አንዳንድ ጊዜ እንዴት ነው ሰው የሚመጣለት እንደዚህ አይነት ስድብ ብሎ እኔ ይገርመኛል ሱብሃንአላህ ስለዚህ የጸባይ ጉዳይ በጣም ብዙ ነው የሚያነጋግር በኋላ ምን ብሎናል ማለት ነው وإن كان مازحا في أعلى الجنة وبيت في أعلى الجنة ደሞ ጀነት ላይ ደሞ ቤት አለ ይሄ እነዚህ በተለያዩ ቤቶች ናቸው ጠረፍ ወሰጥ ላይ ደሞ እንደዚህ አንድ ቦታ ተለያየ ቪላዎች አሉ አይደለም የተለያየ አይነት እንደ ዋጋው የምትገዛው እንደሱ ማለት ነው ይሄ በላይ ያለ ደሞ ይሄ ደጎች ሰዎች ጥሩ አኽላቅ ያላቸው ጥሩ ጸባይ ያላቸው እነዚህ ፈገግተኞች እነዚህ ሰው የሚረዱ ሰው የሚያሳንሱ ሳይሆኑ እነዚህ ሰው የሚወዳቸው አላህ የሚወዳቸው እነዚህ ደግሞ ጀነት ይገባሉ ثالثا انها اساس بقاء الامم فالاخلاق هي المؤشر على استمرار امه او انهيارها فالامه التي تنهار اخلاقها يوشك ان ينهار كيانها كما قال شوقي واذا اصيب القوم فاقم عليهم مأتما في اخلاقهم وعويلا اهون عند اجر راسو የመውደቁ ምልክት የሚመጣ ጸባዩ ሲበላሽ ነው ጸባይ ስንል ደግሞ አኽላቅ አላህ የማይወደው አኽላቅ አለ ብዙ ነገር ማለት ነው በቃ እሱ ሲበዛ የውድመቱ ወይ ደግሞ ያገር ውድመት እንደቀረበ ማወቅ አለብን ብለዋል ስለዚህ ይሄ ነው የሚመስለው ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم ስለዚህ الله سبحانه وتعالى እንደዚህ ነው በጥሩ አኽላቅ ከሆነ ደግሞ ምናልባት ሁለተኛ ክፍል ሊያስፈልገን ይችላል እንዳይረዝምብን ይሄ አንደኛ ፓርቲ አድርገን ሁለተኛ ፓርት መቀጠል ይሻላል መሰለኝ ምክንያቱም ብዙ ነጥቦች አስፈላጊ ነጥቦች የሚነሱ አሉ ለምን አኽላቅ ጥሩ ከሆነ ምን ይጠቅመናል የሚለው ጥያቄ ማለት ነው የዓቂዳ እና የዱዓ የተለያዩ ነጥቢ የሚያነሳ ምክንያቱም ክፉ ሰው ሲበዛ በአለማችን መጥፎ ነገር ይበዛ አላህ Subhanahu Wa Ta'ala ደግሞ ይቀጣን ንቀጣለን ሲቀስንቀጣ ደግሞ ደግ ሰው ለብቻ አንስተው መጥፎ ሰው ብቻ ሊቀጣ አይደለም ሁላችን አብረን ነው እሳት ከሆነ እሳት የምንገባ ገደል ከሆነ ገደል የምንገባ ሁላችን በኋላ አላህ Subhanahu Wa Ta'ala ደግሞ በስራችን ይመዝነናል ማለት ነው በዚህ ናቆመው እኔ የሚፈልገው ምላችሁ ሁላችሁ ዱዓ አድርጉ ዱዓ ያስፈልገናል ለምን አገሩ ጦርነት ሲነሳ ለአገሩ ብቻ አይደለም ለጎረቤትም ለማንም ስለሆነ ነስአል አላህ Subhanahu Wa Ta'ala አን ይልህምሁም እነዚህ ሰዎች ተስማምተው ሰላም ሊያመጡ አላህ ያርገው ያ ነው የምመኘው እኔ የራሴ ባረከላሁ ፊኩም ወጀዛኩሙላሁ ኸይር ሁላችሁ መላ ዓለም የምትገኙ የምትከታተሉ ድጋፍ ብትሰጡኝ በጣም መመስገን እፈልጋለሁ በርግጥ የኔ በአማርኛ የሚናገሩ ትላልቆች ዑለማዎች አሉ አቃለው የነሱ በጣም የሚጣፍጥ ዳዕዋ ነው ደስ የሚል ዳዕዋ ነው ሰፊ ነው ዕውቀት አላቸው በሁሉም ማለት ማሻአላህ እኔ ለነሱ ከነሱ በፍጽም እንትን ልደርስ አልችልም ስለዚህ በኦሮምኛም አለ በሁሉም አለ ማሻአላህ ዑለማዎች አሉ ግን እኔም በእናንተ መሃል ገብቼ በእነዚህ ሳሊሖች በመሃል ገብቼ ትንሽ ከናንተ ደግሞ ዱዓም አጅርም ካገኘሁ ብዬ እንጂ የኔ ዳዕዋ ብዙ ለናንተ ለዚህ ለአማርኛ ተናጋሪ ብዙ ላይ ያስፈልግ ይችላል ላኪን بلغ عني ولو آية سلالة إنه دمو كنزي صالحوش الله سبحانه وتعالى كنزي صالحوش مدمر سلا ويدمو عبرو متجمر تجمرن عبرن هلاشين لخير نجر لمسرات سلم من فلك لمطفو نجر سايهون لخير مكنيات القرآن من لنا وتعاونوا على البر والتقوى ولا تعاونوا على الإثم والعدوان لخير نو تجاجزوا
አብራችሁ ያለ እንጂ ወተዓወኑ على البر والتقوى ብር ማለት ጥሩ ስራ ተቅዋ አላህ ፍራት ولا تعاونوا على الاثم والعدوان ለመጥፎ ነገር ለዕድዋን ለጥላቻ ግን አትተባበሩ በፍጹም ለምን ለሌላ ሰው ብላችሁ ሳይሆን ለራሳችሁ ምክንያቱ ሁሉም ነገር እንጠይቅበታለን والله ሁሉም ነገር እንጠይቅበታለን رسول الله عليه وسلم ብለዋል لو تعلمون ما اعلم لبكيتم كثيرا ولضحكتم قليلا ብለዋል እኔም ማቀው ብታውቁ እኮ የሚጠብቃችሁ ያለ ብታውቁ እኮ እንዲሁም በጣም አነስተኛ ተስቆ ነበር ብዙ ጊዜ ታለቅሱ ነበር ይላል ሰሃባዎች እኮ ያለቅሱ ነበር ምክንያቱ ይፈራሉ አላህ ይቀበላናል ይሆናል ስራችን አላህ ሰላታችን ይቀበለው ይሆናል እኛ እኮ ሰግደን ሰላት ሰግደን ቀርተን ምናምን ብለን ኩራት የሚሰማን ሰዎች እኮ ነን ሌላ ሰው ራሱ ይሄ እንደዚህ ነው ምንል ሰዎች እኮ ነን የራሳችን ምን እንደምንሆን አኺራ ላይ ሳናቅ ሰው እኮ በእጁ ላይ ካዘ እኮ ጥሩ ነው ግን በእጁ ላይ ሳይዝ ገና እንዴት ብለው ነው ሌላ ሰው የሚፈርደው ደሞ ፍርድ ደሞ ለአላህ ብቻ ነው እንጂ ለሰው አይደለም ስለዚህ ሁለተኛ ክፍል ይሄ አኽላቅ ይኖረናል ጠብቁኝ ወይ ቪዲዮ ሞልቻ አወርደዋለሁ ወይ ደሞ በላይቭ ገባለሁ ኢንሻአላህ ተዓላ نسأل الله سبحانه وتعالى أن يتقبل منا صالح أعمالنا نسأل الله سبحانه وتعالى أن يغفر لنا ويرحمنا ويتوب علينا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعنا على ذكرك وشكرك وحسن عبادتك وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته